አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። Damn bro, I went through shit. አልገባችሁም እናንተ። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናኦሚ አለ። ከዛ እንትን አደረኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። ከዛ በኋላ አትሄድም አለች። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመችብኝ፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ይሄ ቪዲዮ የሆነን ሰው ስለምትወዱና ስለምትከተሉ ብቻ ጭፍን ብላችሁ ለነሱ ለምትከራከሩ ሰዎች እንደ ማስረጃ ለማቅረብ ፈልጌ ነው። በዚች ምድር ላይ ቅዱስ ናቸው ብለን ምናስባቸው ሰዎች ጭምር ምን እንደሚያደርጉና ምን እንደሰሩ ልናቅ ስለማንችል ለማንም ሰው ያለ መረጃና ያለ ማስረጃ ሳታዩ በቦታ ላይ ሳትሆኑ ለመመስከርና ለመቆም አትሞክሩ። ለማንም ሰው ማለት ነው። በጣም ብዙ ጊዜ ኢትዮጵያ ውስጥ አጀንዳ ሲፈጠር ብዙ ሰዎች ምንድነው የሚያደርጉት? ለሚወዱትና ለሚከተሉት ሰው ነው የሚቆሙት እንጂ ለእውነትና ለፍትህ ሲቆሙ አይታዩም። ጆን ዳንኤልን ስለምትወዱና ስለምትከተሉ ብቻ እሱን እንደ ጨዋ እሱ ምንም እንደማያውቅና እንደ ቅዱስ የምታዩ በጣም በርካታ ሰዎች አላችሁ። ልክ እንደዛው ጃኒን ስለምትከተሉና ስለምትወዷት ብቻ እሷን ንጹህ ሌላውን ደግሞ እርኩስ ለማድረግ የምትሞክሩ በጣም በርካታ ሰዎች አላችሁ። ስለዚህ የሆነ ጉዳይ ሲነሳ የሆነ አጀንዳ ሲነሳ ማድረግ ያለብን ከኛ የሚጠበቀው እውነቱ ማን ጋር ነው ያለው፣ ፍትህ ለማን ነው የሚገባው የሚለውን መርምረን ለተበደለው ለተጎዳው መቆም እንጂ ለምንወደው ሰው መቆም አይደለም። ስለዚህ አሁንም ደግሜ ደጋግሜ የምለው አንድ ነገር ምንድን ነው፣ የእነዚህ ሁለቱ ልጆች ጉዳይ በስርዓቱ ህግ መሃላቸው ገብቶ ፍትህ ቢያሰፍን የተሻለ ይመስለኛል። ሁለት ጎራ ይዘን ጆን ዳንኤል እንደዚህ ነው ጃኒ እንደዛ ናት ከምንል በመረጃ በማስረጃ ተረጋግጦ በህግ ደረጃ ቢታይ የተሻለ ይመስለኛል። ምክንያቱም መሰላችሁ እነዚህ ልጆች ተጽዕኖ ፈጣሪ ስለሆኑ በርካታ ሚሊዮን ሰዎች ስለሚከተላቸው የእነዚህ ልጆች ነገር በሲሪየስ ተወስዶ ህግ ቢያየው ለወደፊቱ ለሚመጡት ቲክቶከሮች እና ተጽዕኖ ፈጣሪዎች ትምህርት ይሆናል ብዬ ስለማስብ ነው። እንደምታውቁት በርካታ ሰዎች እነዚህን ሁለቱን ልጆች አርአያ የሚያደርጉ የሚከተሉና እስከ ሞት ድረስ የሚወዱ በጣም በርካታ ሰዎች አሉና ይሄ ጉዳይ በቀላሉ ባይታይና በስነ ስርዓት ቢታይ የተሻለ ይመስለኛል። Like Damn bro, I went through shit. አልገባችሁም እናንተ። I went through shit. ከምታስቡት በላይ bro. ከምታስቡት. You think I'm joking? Bro, I went through shit. Like damn bro. Bro, it's fucked up. በጣም በርካታ ሰዎች ይህንን ቪዲዮ እየተቀባበሉት ይገኛሉ። ይሄ ቪዲዮ ቢያንስ ከ6 ወር በፊት የተለቀቀ ቪዲዮ ነው። አዶናይ ካናዳ በነበረበት ሰዓት ላይ ተቸግሮ እያለቀሰ በጣም ብዙ መከራ ውስጥ እንዳለፈና ብዙ ነገር እያሳለፈ እንደነበረ ሲያወራበት የነበረ ቪዲዮ እንጂ
አሁን ላይ በተፈጠረው ማለትም በጆን ዳንኤል እና በጃኒ መካከል በተፈጠረው ነገር እያለቀሰ አይደለም። በጣም በርካታ ሰዎች አሁን እያለቀሰ ያለው በሁለቱ ልጆች ጉዳይ አድርገው ፖስት እያደረጉት ይገኛሉ እና አንዳንድ ጊዜ እንደዚህ አይነት ቪዲዮዎችን ስታዩ መቼ ተለቀቀ፣ ለምን ተለቀቀ፣ ማን ለቀቀው የሚለውን ነገር አጣርታችሁ ብትመለከቱ የተሻለ ይመስለኛል። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ ህዝብ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች። ማለት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረድ አሉ። ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዳ ነው መቱት። ዱባይ ላይ ወዳ ስንት መጣ። በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትሬያለሁም። አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣራኳት ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ። ፖሊስ እስኪመጣ አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ የመኪናዬን። መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል፣ አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ሂ ብራዘር ሚ ኦፕን ጋቢና አይ ቤንዳውና አረ ወደፋል ወደኩኝ እና ከምንም ነገር ብላ ክብር ነው ታሳያችኋለች። ኤመን ሚታርጊ ዮሬየ ጌታን እኔ እኮ ተናድጃለሁ እኮ እንዴት እንደሳኩኝ ማለት ነው። ስማ ሂ ኦፕን ጋቢና ኖ ሚ ኦፕን ጋቢና መሬት ላይ ትወድቃለች። እኔ ጋቢና ኧረ ወይኔ እንዴት እንደሳኩኝ። ከዛ በቃ አስመለጠችኝ። ፖሊስ ጥራ አለው ፋሲካ። ፖሊስ ጥራ በቃ እሷም ኮል ፖሊስ አለችው። ኮል ፖሊስ ሂ ብራዘር። ከዛ ተተርፌ ወደ ምንሄድበት ሄደን እላለሁ። እና በዚህ አጋጣሚ አመሰግናለሁ። እኔ በሆነ ኖሮ ግን እንደዛ ተላይ ምናምን ብትሄድ አሳስራታለሁ። አላቃትም መጣኝ ነው አሳስራት ነበር። እኔ በሆነ አመሰግናለሁ በላት። ቴንክ ዩ ጃን። በተደጋጋሚ እንደዚህ አይነት አጀንዳዎች ሲነሱ ህዝቡ እንዴት ነው ሪያክት የሚያደርገው መሰላችሁ? ለምሳሌ ጆን ዳንኤል እና ጃኒ ተጣልተዋል አይደለ? ጆን ዳንኤልን የሚወድና የሚከተል ሰው ምን ያደርጋል? ጆን ዳንኤል ልክ ነው አይደለም የሚለው መመርመር ትቶ በቃ ጆን ዳንኤል ልክ ነው፣ ጃኒ ውሸታም ናት የሚል ቁርጠኛ አቋም ይዝና ለሱ ዝም ብሎ ይከራከራል። ማስረጃ ቢመጣ እንኳን ማስረጃውን አይቀበልም። ልክ እንደዛው ጃኒን የሚወድና የሚከተል ከሆነ ጃኒ ያለችው ሁልጊዜም ልክ ነው፣ እሷ ስህተት ልትሆን አትችልም። ጆን ዳንኤል ደግሞ በቃ ወንጀለኛ ነው ብሎ 100% ይደመድማል። እንደዚህ መሆን የለበትም። እንደዚህ አይነት አጀንዳዎች ሲነሱ ቆም ብላችሁ ስለምትከተሉትና ስለምትወዱት ሰው ማሰብ አቁሙና ነገሩ ልክ ነው ወይስ አይደለም፣ እውነት ያለው ማን ነው፣ እሱ ነው ወይስ እሷ ናት የሚለውን ለመያዝ ሞክሩ። ቤተሰባችሁ ቢሆኑ እንኳን ነገሩ እውነት መሆኑን የማን ነው ትክክል የሚለውን ለመያዝ ሞክሩ እንጂ ዝም ብላችሁ በጨለምተኛነት ለሆነ ሰው ብቻ ለመወገን አትሞክሩ። ጆን ዳንኤል ወንጀለኛ ማይሆንበት ምንም አይነት ምክንያት የለም። ጆን ዳንኤል ደግሞ ከዚህ ነገር ንጹህ ማይሆንበት ምንም አይነት ምክንያት የለም። ልክ እንደዛው ጃኒ የማትዋሽበት ምንም አይነት ምክንያት የለም። ጃኒ ደግሞ ልክ እንዳለችውም የሆነ ጥቃት ሊደርስባት ይችላል። ማንም አያውቅም። ከእግዚአብሔር ውጪ ከሁለቱ ሰዎች ውጪ ይህንን ጉዳይ ሊያውቅ የሚችል ሰው የለምና ጭፍን ብላችሁ ለሆነ ሰው ከመወገን ይልቅ ለፍትህ ለመቆም ለእውነት ለመቆም ማን ነው ትክክል፣ ማን ነው ውሸታም፣ ማን ማስረጃ አለው፣ ማን ደግሞ በውሸት እየከሰሰ ነው የሚለውን ለማጣራት ሞክሩ እንጂ ዝም ብላችሁ የሆነን ሰው ስለምትወዱና ስለምትከተሉ ብቻ ለዛ ሰው አትቆሙ።